በህይወት የሚያስቆመ ትልቁ ጠላት ሌላ ሰው እንዳልሆነ ታውቃለህ። አንዳንድ ጊዜ ችግሩ የገንዘብ እጥረት አይደለም፣ እድል ማጣትም አይደለም፣ ሌሎች ሰዎችም አይደሉም። ችግሩ ራስህ ልትሆን ትችላለህ። ማድረግ እንዳለብህ እያወቅህ አታደርገውም። መጀመር እንዳለብህ እያወቅህ ነገ ጀምራለሁ ትላለህ። ማቆም እንዳለብህ እያወቅህ አታቆመም እና የምትፈልገውን ህይወት እያሰብክ እርምጃ ሳትወስድ ትቀራለህ። እውነቱ ግን ራስን ማሸነፍ ካልቻልክ ህይወትን ማሸነፍ አትችልም። በዚህ ቪዲዮ ራስን እንዴት መቆጣጠር፣ ስንፍና እንዴት ማሸነፍ፣ ፍርሃትን እንዴት መጋፈጥ እና ለራስን የገባው ቃል እንዴት መጠበቅ እንደምትችል በዚህ ቪዲዮ እንመለከታለን። ይህንን ቪዲዮ እስከ መጨረሻው ተከታተሉ፣ ምክንያቱም የምትፈልገውን ለውጥ ከሌላ ሰው ሳይሆን ከአንተ ሊጀምር ይችላልና። የመጀመሪያው ትልቁ ውጊያ ከራስ ጋር ነው። በህይወት ውስጥ ብዙ ጊዜ ሰዎች እንደ ችግራችን እንመለከታለን። እድል አልተሰጠኝም፣ ጊዜ የለኝም፣ ሰዎች አይደግፉኝም፣ ገንዘብ የለኝም። እነዚህ እውነተኛ ችግሮች ሊሆኑ ይችላሉ፣ ግን በችግር ላይ የምትሰጠው ምላሽ የራስ ኃላፊነት ነው። ራስን ማሸነፍ ማለት ራስን መጥላት አይደለም። ማለት የሚፈልገውንና የሚጠቅሙን ነገሮች መለየትና የሚጠቅሙን ነገሮች መምረጥ ማለት ነው። ሁለተኛ ስንፍና ማሸነፍ። ስንፍና ሁልጊዜ ምንም አልሰራም ማለት አይደለም። አንዳንድ ጊዜ ስንፍና እንዲህ ይመስላል። ትንሽ ቆይቼ ጀምራለሁ፣ አሁን ስሜት የለኝም፣ ነገ በተሻለ ሁኔታ እሰራለሁ። ችግሩ ግን ነገ ደግሞ ሌላ ነገ እየወለደ ይመጣል። ስኬት ሁልጊዜ ስሜት ሲኖር የምትሰራው ነገር አይደለም። ስሜት ባይኖርም የሚገባን ነገር ማድረግ አለብን። ለምሳሌ መጽሐፍ ማንበብ ከፈለግ ዛሬ 100 ገጽ ማንበብ አያስፈልግም። 5 ገጽ በቂ ነው። ኤክሰርሳይዝ ማድረግ ከፈለግ ከ1 ሰዓት ስልጠና መጀመር አያስፈልግም። 10 ደቂቃ በቂ ነው። ትንሽ እርምጃ ቀጣይነት ከዛ ለትልቅ ለውጥ ታመጣለህ። ሶስተኛ ራስን መቆጣጠር። ራስን ማሸነፍ ማለት ሁሉንም ነገር መቆጣጠር መቻል አይደለም። ሰዎችን መቆጣጠር አትችልም። የሌሎችን ሰዎች አስተያየት መቆጣጠር አትችልም። ሁሉንም የሚያጋጥመን ነገሮች መቆጣጠር አትችልም። ነገር ግን ምላሽን መቆጣጠር ትችላለህ። ስሜትን መመልከት ትችላለህ። ውሳኔን በጥንቃቄ መስጠት ትችላለህ። ምን እንደምታደርግ መምረጥ ትችላለህ። ራስን መቆጣጠር ማለት ነፃነትን መጨመር ማለት ነው። ራስን በተቆጣጠርከው ቁጥር ያለ ነፃነት እየጨመረ ይመጣል። አራተኛ ፍርሃትን ማሸነፍ። ብዙ ሰዎች ህልማቸውን የሚያጡት ምክንያቱም ችሎታ ስለሌላቸው አይደለም፣ መጀመር ስለሚፈሩ። ብሳሳት፣ ሰዎች ቢስቁብኝስ፣ ባይሳካስ? እነዚህ ጥያቄዎች በአእምሮ ውስጥ እየተደጋገሙ እርምጃ እንዳትወስድ ሊያደርጉ ይችላሉ። እውነቱ ግን ድፍረት ማለት ፍርሃት አለመኖር አይደለም፣ ፍርሃት እያለ እርምጃ መውሰድ ነው። ስለዚህ ፍርሃት እንዲጠፋ አትጠበቅ፣ ፍርሃት እያለ እርምጃ መውሰድን ተዳፈር። አምስተኛ ትኩረትህን ማሸነፍ። ዛሬ ትኩረታችን የሚሰርቁ ነገሮች በጣም ብዙ ናቸው። አንደኛው ደግሞ ሶሻል ሚዲያ። አንድ ቪዲዮ ለማየት ስልክህን ትከፍታለህ፣ ከዚያ 1 ሰዓት አልፎ ራስህን ታገኘዋለህ። ከዚያ ለምን ጊዜ እንደሌለ ትጠይቃለህ። ስለዚህ ራስን ማሸነፍ ከፈለግ ትኩረትን የሚሰርቁ ነገሮች ለያቸው፣ ቀንሳቸው። በስራ ጊዜ ስልክህን ከራስህ አርቅ፣ ኖቲፊኬሽን አጥፋ፣ ለሶሻል ሚዲያ የተወሰነ ጊዜ ብቻ መድብ። ትኩረት የት እንደምታደርግ በህይወት አቅጣጫ ይወስናል። ትኩረት የምትሰጠው ቦታ ነገ ያንተን የተሻለ ቦታ የሚያስቀምጥ ነገር ነው። ስድስተኛ ነገ እጀምራለሁ የሚለው ማቆም። አንድ ትልቅ ስህተት ሰዎች የሚሰሩት ፍጹም ጊዜ መጠበቅ ነው። ገንዘብ ሲኖረኝ እጀምራለሁ፣ ጊዜ ሲኖረኝ እማራለሁ፣ ሁኔታው ሲሻሻል እጀምራለሁ። ግን ፍጹም ጊዜ ላይመጣ ይችላል። ስለዚህ ካለበት ጀምር፣ ከሚኖረ ጊዜ ጀምር፣ ከሚኖረ እውቀት ጀምር፣ በሚኖረ ሀብት ጀምር። መጀመር ፍጹም ማቀድ ይበልጣል። ሰባተኛ ለራስህ የገባውን ቃል ጠበቅ። ይህ ራስን ለማሸነፍ ከሚረዱ ትልልቅ ልምዶች አንዱ ነው። ለራስህ ነገ ጠዋት እነሳለሁ ካልክ ተነሳ። ዛሬ 1 ሰዓት እማራለሁ ካልክ ተማር። ነገ ስራዬን እጨርሳለሁ ካልክ ጨርስ። ለራስህ የምትሰጠው ቃል በተደጋጋሚ ስትጠብቅ በራስህ ላይ ያለ እምነት እየጨመረ ይሄዳል። ሰልፍ ኮንፊደንስ በቃል ብቻ አይገነባም። በራስህ የምትሰጠውን ቃል እየጠበቅ ሲሄድ ኮንፊደንስን እያሳደግ ትመጣለህ። ስምንተኛ ትንንሽ ልማዶችን ጀምር። ህይወትን በአንድ ቀን ለመቀየር አትሞክር፣ ይልቁንስ ልማዶችን ገንባ። በየቀኑ ከ10 እስከ 20 ደቂቃ አንብብ። የቀንን ግብ ጻፍ። ከ10 እስከ 20 ደቂቃ እንቅስቃሴ አድርግ። አስፈላጊውን ሶሻል ሚዲያ ጊዜ ተጠቀም። ምንም ማለት አይደለም ሶሻል ሚዲያ በአግባቡና በልኩ ስንጠቀመው። ሌላው ደግሞ በአንድ ዋና ስራ ላይ ትኩረት አድርግ። እንቅልፍን ልማድን አስተካከል። በጊዜ መተኛት ካለብህ ተኛ፣ አምሽተህ መተኛት ካለብህ አምሽተህ ተኛ። ስለዚህ እንደዚህ እያልክ ልማዶችን አስተካክል። በመጀመሪያ ትንሽ ሊመስል ይችላል፣ ግን 30፣ 60፣ 90 ቀናት ውስጥ የምታየው ልዩነት ትልቅ እየሆነ ይመጣል። በመጨረሻ አንድ ነገር አትርሳ፣ ህይወትን ለመቀየር መጀመሪያ ራስን መቀየር አለብህ። የምትፈልገውን ስኬት አንድ ቀን አይመጣም። በየቀኑ የምትወስዳቸው ትንሽ ውሳኔዎች ይገነባል። ዛሬ ስንፍናን ስታሸንፍ አንድ ድል ነው። ዛሬ ፍርሃትን አልፈ እርምጃ ስትወስድ አንድ ድል ነው። ዛሬ ለራስህ የገባውን ቃል ስትጠብቅ አንድ ድል ነው። እነዚህ ትንሽ ልምምዶች በመጨረሻ ትልቅ ህይወት ይገነባሉ። ሌሎችን ከማሸነፍ በፊት ራስን ማሸነፍ አለብህ። ራስን መቆጣጠር ስትጀምር ህይወትን መቆጣጠር ትጀምራለህ። ይህ ቪዲዮ ከጠቀመ ላይክ አድርግ፣ ቻናላችንም ሰብስክራይብ አድርግ እና ይህን መልእክት ራሱን ለመቀየር ለሚፈልገው ጓደኛ ወይም ደግሞ ዘመድ ላክለት እና ከዛሬ ጀምሮ ራስን ለማሸነፍ የምትጀምረውን አንድ ነገር ኮሜንት ላይ ጻፍልን። ልብ በሉ፣ ትልቁ ድል ሌላ ሰውን ማሸነፍ አይደለም፣ የትናንትናውን ራስን ማሸነፍ ነው። ቡና ማነኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።